ፈጣሪው የምልህን ብቻ ሰማኝ። ይሄን ቡና ላይ እንዳላፈስበት። ሰላም ውድ ቤተሰቦቼ፣ ስለ እጣ ፋንታው አዳይ ይህንን ሰምታችኋል? በመልኳ የቱርክ ተከታታይ ድራማ አድናቂያን ቀልብ መሳብ የቻለች ከቱርክ የቴሌቪዥን ዓለም አንጸባራቂ ኮከቦች አንዷ ነች። በወጣትነት በርካታ ውጤታማ ተከታታይ ድራማ ያላት የተሳተፈች አዳ በአዛኝ ስነልቦኗ ድንቅ የትወና ችሎቷ ብዙ አድናቂዎችን አትርፋለች። ሰላም ውድ ቤተሰቦቼ፣ ይህ የቃና ቴሌቪዥን ከምሽቱ 1 ሰዓት ላይ የሚተላለፈው እጣ ፋንታ ተከታታይ ድራማ ላይ የምትሰራው የድራማ ውበትና ድምቀት ለሆነችው ስለ አዳ በትክክለኛ ስሟ ጀምሬ ባይሳን እውነተኛ እንዲሁም አስገራሚ መረጃዎች የሚባሉ መረጃዎችን ይዤላችሁ መጥቻለሁ። ቪዲዮ ፍጻሜ አብራችሁን እንድትቆዩ ሰብስክራይብ በማድረግ እና የደውል ምልክቷን በማብራት ቤተሰብ ይሁኑ። እጣ ፋንታዋ አዳ በትክክለኛ ስሟ ጀምሬ ባይሳን የተባለችው እንደ ኢትዮጵያን አቆጣጠር የካቲት 5 በ1999 በኢዝሚር ቱርክ ውስጥ ነው። የትወና ፍላጎቷ ገና በለጋ እድሜዋ የጀመረች አዳ በአጌ ዩኒቨርሲቲ በስነ ጥበብ ክፍል በመማር ተሰጥኦን ለማሳደግ ከአካዳሚ ደረጃ ችሎቷን ከፍ ለማድረግ እድሉን አግኝታለች። በመቀጠልም በድርጅቱ 2014 የደሴ ዴንዝ የተሰኘ ተከታታይ ድራማ ላይ ደጋፊ ተዋናይ በመሆን ለመጀመሪያ ጊዜ በቱርክ የቲቪ ስክሪን ላይ ታየች። ከዚያ በ2017 የስልከን ቲንዘር በተሰኘ ተከታታይ የቴሌቪዥን ድራማ ውስጥ በተወሰነ ጊዜ የተወነች ሲሆን በፓይካ አብዱላህ በሚል በተሰኘ ወቅታዊ ድራማ ላይ የተጫወተችው የፍሩዝ ገጸ ባህሪ ትኩረትን ለመሳብ ችላለች። 2018 እስከ 2019 በዓለም ተከታታይ ድራማ በተሰኘው ትወና የምትታወቀው አዳ በራሞ በተከታታይ ቴሌቪዥን ድራማዊ ትንሽ ሚና ከነበራት 2020 ላይ ቱያይን በተሰኘ ተከታታይ የቴሌቪዥን ድራማ ላይ የተወነችው የእጣ ፋንታው አዳ 2021 ላይ ሮማንቲክ ኮሜዲ ተከታታይ በአሁኑ ወይም በቃና ትርጓሜ እጣ ፋንታ ላይ የመሪነት ሚናዋን እንድትይዝ ከቦራ ጋር በመጣመር ዩሃን የቱርክ ተከታታይ ድራማ አድናቂያን ዘንድ ታዋቂ ሆናለች። ሰላም ቤተሰቦች፣ እንግዲህ ስለ እጣ ፋንታ ተከታታይ ድራማ ይለቀቅልን፣ ይሄ ጥሩ ነው ወይም የነሱን ታሪክ ንገሪን የምትሉ ከሆነ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እስከዛው ድረስ መልካም ጊዜ ይሁንላችሁ። ባይ ባይ፣ ቻው፣ ደህና ሁኑልኝ። ወዳችኋለሁ።